የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ማራዱና ዘለቀን ጨምሮ በርካታ የከተማ አስተዳደሩ የስራ ኃላፊዎች በቱላ ክፍለ ከተማ በዳቶና በጨፌ ቀበሌዎችና በታቦር ክፍለ ከተማ አንዳንድ የጎርፍ ስጋት ያለባቸው አካባቢዎችን ጨምሮ የመንገድ ከፈታ ስራዎች እንዲሁም ሌሎች በከተማ የተጀመሩ የልማት ስራዎች የደረሱበትን ደረጃ በመስክ ምልከታ አድርገዋል። ለተነሺዎች የካሳ ክፍያ ባለመከፈሉና የፕላን ተግባራው ባለመከናወኑ ምክንያት ለረጅም ጊዜ መልካም አስተዳደር ችግር ሆነው የቆዩ የተዘጉ መንደሮች ከተማ አስተዳደሩ በወሰነው ውሳኔ መሰረት ለተነሺዎች የሚገባቸውን ክፍያ በመክፈል መንገድ ከፈታ ስራ እንዲጀመር ተደርጓል። የከተማዋ ከንቲባና አመራሮቹ በጋራ በዛሬው ዕለት የተዘጉ መንገዶች ከፈታ ስራና ጎርፍ በሚያጠቃቸው ቦታዎች የተጀመሩ የጎርፍ መውረጃና ኮብልስቶን ስራዎች የደረሱበት ደረጃና በቀጣይ ለመስራት የተያዙ አካባቢዎች ተዘዋውረው ተመልክተዋል። ከንቲባው በጉብኝታቸው ወቅት የአካባቢውን ነዋሪዎች ያነጋገሩ ሲሆን ያጋጠመውን ችግሮች የመለየትና ጉዳዩ የሚመለከታቸው መምሪያዎችንና ክፍለ ከተሞችን በቀጣይ በሚሰሩ ስራዎች ዙሪያ የስራ አቅጣጫ በማስቀመጥ የልማት ስራዎች በተወሰነ ጊዜና ጥራት እንዲጠናቀቅ መመሪያ መስጠታቸውም ተሰምቷል።